ዛሬ ደግሞ ጥቅል ጎመንና ካሮት እንሰራለን። ለነሱ የሚያስፈልጉ ነገሮች እንደ በቀጫጭን የተከተፈ ካሮት፣ እዚህ ጋር ደግሞ በቁመት የተከታተፈ በጣም መቅጠን አለበት እንትኑ ጥቅል ጎመን፣ እዚህ ጋር ሽንኩርት አለን፣ እዚህ ጋር ዘይት አለ፣ እዚህ ጋር የደቀቀ ቃሪያ አለ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ቅመሙ የተፈጨ ነጭ ሽንኩርት፣ የተፈጨ መጥበሻ፣ ኮረሪማ፣ 7 ቅመም የሚባለው አለ ደግሞ እዚህኛው ጋር ሚጥሚጣ፣ እዚህኛው ጋር ደግሞ ኪኖን ይሄ ማጂ የሚባለው ግን የኢትዮጵያው ማለት ነው። ይሄንን ነው መጀመሪያ የምናዘጋጀው። ከዛ በመጀመሪያ ዘይት እናደርጋለን። ልክ ዘይቱ ሲግል የምናደርገው ሽንኩርቱን ነው። ሽንኩርቱ በደንብ ቅልጥ እስከሚል ድረስ እስከሚበስል ማለት ነው እንተዋለን። አሁን ሽንኩርቱ ትንሽ መብሰል ሲጀምር ከካሮቱ ጋር አብሮ እንዲበስል ካሮቱን እናደርጋለን። በደንብ አድርገን እንለውስና እንከድነዋለን። ስንከድነው በእንፋሎት ሁለቱም አብረው ይበስላሉ፣ ሽንኩርቱና ካሮቱ። አሁን ደግሞ ተመልሰን መተናል። እስኪ እንየው። አሁን ካሮቱ መብሰል ጀመረ። ምንድነው የምናደርገው? ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እናደርጋለን። ነጭ ሽንኩርቱን ካደረግን በኋላ መልሰን እንከድነዋለን። በእንፋሎቱ በደንብ ካሮቱ የነጭ ሽንኩርት ሽታን በደንብ እንዲስጣም። አሁን ተመልሰን መተናል። ካሮቱ በስሏል። አሁን ይሄ የማይቀር ነው። ቃሪያ፣ የደቀቀ ቃሪያ ለምግብ በጣም ነው የሚያጣፍጠው። አሁን ያዘጋጀነውን ቅመም እናደርጋለን። አሁን ተመልሰን መተናል። አሁን እናየዋለን ካሮቱ መብሰሉን። በደንብ በስሏል። ካሮቱ፣ ነጭ ሽንኩርቱም፣ ቃሪያው። አሁን የምናደርገው የከተፍነውን በቀጫጭን የከተፍነውን ጥቅል ጎመን ነው። ጥቅል ጎመን ግን ስናጥብ የግድ በቪኔገር ቢያንስ 10 ደቂቃ 15 ደቂቃ ዘብስፈን ማጠብ አለብን። ከዛ እሱን እንዲህ መሀሉን ብቻ ከፈት ውሃ ነገር ስለሚያመጣ አርገን እንከድነዋለን። እሳቱን ቅንስ አድርገን በውሃው እንዲበስል። አሁን ተመልሰን መተናል። እስኪ እንየው። አሁን ውሃ እያወጣ ነው፣ ግን በተቻለን መጠን ቀስ እያልን ከታች ወደ ላይ እንደዚህ እንገለብጠዋለን። ካሮቱን ከላይ ወደ ላይ ከታች ወደ ላይ እናወጣዋለን። ግን በትንሽ ሰዓት ነው የሚሆነው፣ ምክንያቱም በጣም መብሰል የለበትም። ጨው አናደርግም። ጨው መጨረሻ ላይ ነው የምናደርገው። አድርገን እንተዋለን። አሁን እንጠብቃለን። ተመልሰን መተናል። እንየው። አሁን እያለቀ ነው፣ ግን መጨረሻ ላይ የምናደርገው ቅመም በርቢካን የሚባል ቅመም አለ። እሱን የግድ እንጠቀማለን። እንደገና እንከድነዋለን። ጣም እንዲይዝ የበርቢካኑ ጣም ምግብ በጣም ነው የሚያጣፍጠው። አሁን ተመልሰን መተናል። እያለቀ ነው። መጨረሻ ላይ የምናደርገው ጨው ነው። አሁን ጨዋችን እናደርጋለን። ከዚህ በኋላ ብዙም እሳት ላይ አይቆይም፣ ምክንያቱም ጨው በጣም ስለሚገድል በጣም ስለሚያበስለው ትንሽ ካልነው ከአንድ 3 ደቂቃ እሳቱ ላይ ካቆየነው በኋላ እንዘጋዋለን።
እንደዚህ አይነት ጥቅል ጎመን ከካሮት ጋር ሰራን ማለት ነው። ይሄው አሁን በዚህ ሁኔታ ላይ እንዴት ተጠናቋል። በእንጀራም መብላት ይቻላል። በእንጀራም ልትበሉት ትችላላችሁ፣ በዳቦም ልትበሉት ትችላላችሁ፣ በኩብስም መብላት ትችላላችሁ፣ በሮዝም ይበላል እና በእንደዚህ አይነት ሁኔታ ጥቅል ጎመን ከካሮት ጋር ሰርተን ጨርሰናል። መልካም ምግብ።